ኢራን በአሜሪካ ጦር ላይ ቀድማ ጥቃት ልሰነዝር ትችላለች። አሜሪካ ከኢራን ጋር ጦርነት መግባቷ አይቀሬ ነው አለች ፈረንሳይ። ሩሲያ ኢራንን ማስፈራራት ተቀባይነት የለውም፣ ዋጋም ያስከፍላል ትላለች። ቀይ ባህር፣ ካስፒንና ህንድ ውቅያኖስ አሻገር እንዲሁም ፓሲፊክ ውጥረት ውስጥ መሆኑን የሚያሳዩ መረጃዎች ሆነው ውለዋል። የኢራን ኃይሎች ላይ የተጠና ሳይቀድሙን እንግደም ወታደራዊ እርምጃ በሚል ትራምፕ የኢራን ኃይሎች ላይ ሊወስድ እንደሚችል መረጃዎች ወጥተዋል። ኢራን ከፍተኛ ወታደራዊ መሪዎች የአሜሪካን ጦር በህንድ ውቅያኖስ ዲያጎ ጋርሲያ ደሴት ላይ ለመምታት አማራጮችን ለማጥናት ላይ እንደሆኑ እየተነገረ ሲሆን ህንድ ውቅያኖስ ላይ ግዙፉ የአሜሪካ ጦር ሰፈር በዚህም አደጋ ሰለባ እንደሆነ፣ በእርግጥ ጦርነቱ በአሜሪካና በኢራን ብቻ ላይ ሊጠናቀቅ እንደሚችል ግልጽ ምልክት የሚሰጡ ሆነዋል። አካባቢውን መምታት ቀርቶ ትናንሽ በራሪ አካላት በዲያጎ ጋርሲያ የሚያርፉ ከሆነ ምላሹ ከባድ እንደሆነ ይነገራል። በአሜሪካ የሚሰሩ ፒቱ ቦምብ ጣይ አውሮፕላኖች ማለትም 1/3 የሆኑ በዚህ አካባቢ መስፈራቸው ሁኔታውን ቀላል አያደርገውም። እነዚህ ቦምብ ጣዮች በረቂቅ ቴክኖሎጂ ከራዳር ስርዓት ውጭ እንዲሰሩ ተደርገው የተመረቱ ሲሆኑ ከየትኛውም አቅጣጫ መለኪያ ስርዓት ለመጡ ሆነ ከየት እንደተነሱ ለመለየት አደጋች አድርገው የተሰሩና ለመለየት አዳጋች ሆነው በመሰራታቸው አሜሪካ ትልቅ ዋጋ ልትከፍል እንደምትችል ፍንጭ ይሰጣል። የኢራን ኃይሎች ትኩረትም ይህም እንደሚሆን ግልጽ ያደርገዋል። ለን አሜሪካ ኢራንን ከኒውክሌር ለመታጠቅ እየሰራች ነው በማለት ስምምነት እንድታደርግ እየጠየቋት ይገኛል። ኋላም ኢራን ስምምነት ለማድረግ ፈቃደኛ ሆና አልተገኘችም። እምቢ ካለ በግድ ይላል በሚል ስርዓት የሚከተለው ዶናልድ ትራምፕ በቦምብ እናጋያታለን፣ ሌላ ተጨማሪ ሀገር ኒውክሌር ሲታጠቅ ቁጭ ብለን አናይም ብለዋል። ይህንም ተከትሎ ታዲያ በሁለቱም በኩል የጦርነት ዝግጅት የተደረገ ይገኛል። ሩሲያ አሜሪካ ኢራንን አጋያለሁ በማለት ተገቢ እንዳልሆነ የተቋሙ መግለጫ አሰምታለች። ትራምፕ ግን ሁለት ምርጫ አቅርብ ያለው እሱም በኒውክሌር መፈራረም አለዚያ ደግሞ በጦርነት መግጠም ሆነዋል። ነገር ግን ኢራን አልፈራረምም ብላለች። ትራምፕ አውሮፕላን ተሸካሚ መርከቦችን ወደ ምስራቅ አፍሪካ ቀይ ባህር አስጠግቷል። ኢራንም ከከተማ ስር ስትገነባ የነበረው በርካታ ሚሳኤሎችም አውጥታ በአሜሪካ አቅጣጫ መስመር አነጣጥራለች። ሀገራት ፍጥጫ ወደ ጦርነት ከገባ በቅርቡ ከተነሱ ጦርነቶች በጣም የከፋ እንደሚሆን ትንታኔዎች እየተናገሩ ይገኛሉ። የአውሮፓ መሪዎችም ኢራንና አሜሪካ ወደ ጦርነት ሊገቡ ጫፍ እንደቀራቸው ሲናገሩ ተደምጠዋል። አሜሪካና ኢራን ወደ ውጊያ ሊገቡ ተቃርበዋል። ኢራንም ግዙፍ ሚሳኤሎቿን ብታወጣ 2 ዓመት እንደሚፈጅባት ተናግራለች። ኢራን ከዛሬ ጀምሮ የሮኬት ሚስጥራዊ ቦታዎችን ይፋ ባድርግ 2 ዓመት በኋላ ነው የመጨረሰው ስትል ተደምጣለች። ማቆያዎች ያን ያክል ብዙ ናቸው ያለችው ኢራን ሚሳኤሉ የተከማቸበት የምድር ስፍራ የሚያሳይ ከተማ ስትል ነው የጠራችው። እነዚህም ቦታዎች ተራራማና አካባቢ ስምጥ ሸለቆች ውስጥ እንደሚገኙ ተናግረዋል። እስራኤልም በእነዚህ ተራሮች የኒውክሌር ግንባታዎች እየተደረጉ መሆኑን ታምናለች። ኢራንም በዚህ ሰዓት ስለ ሚሳኤል ግንባታዎች መረጃ መስጠት ፈለገች ከተባለ ግልጽ ነው። ምክንያቱም ከአሜሪካ ጥቃት ሊሰነዘርባት ጫፍ ደርሷል። የሚሳኤል ጥቃት ከደረሰባት የአሜሪካ ወታደሮችና የእንግሊዞች ወታደሮች ላይ ኢላማ በማድረግ ልዩነት የለውም ስትል ተደምጣለች። ይህም የሚያሳየው በኢራንና በአሜሪካ የተቀሰቀሰው ውጊያ የኔቶና የኢራን ውጊያ እንደሚሆን ነው። ኢራንም ኒውክሌር እንኳን ባትታጠቅ አሜሪካን ለማጥፋት ወደኋላ እንደማትል እምነት አላት። ኢራንም ከ1 ሚሊዮን በላይ የበለጠ ወታደር እንዳላት ትናገራለች። የአሜሪካ የጦር መርከቦችን በቅስፈት ማስጠም እንደምትችል ትናገራለች። ሆኖም ግን ከአሜሪካ ጋር ጦርነቱ ይሆንላታል ተብሎ አይታመንም። ምክንያቱም ጦርነቱን ባትሸነፍ እንኳን ከተሞቿ መውደማቸው አይቀሩም። ምክንያቱም የጦርነቱ ሜዳ የራሷ ስለሆነ። አበቃን። ሲማ ዴይሊ ኒውሶች ነን። ሰብስክራይብ በማድረግ ቤተሰብ ይሁኑ።